እግዚአብሔር ሙሴን አትገባም ባለበት ሰዓት ላይ ሙሴ ቆመና ለእስራኤል እንደዚህ አለ፣ ይሹሩን ሆይ። ይሹሩን የእስራኤል የቁልምጫ መጠሪያው የፍቅር ስማቸው ይሹሩን ሆይ አለ። እስራኤል በሙሉ ሙሴ ሊመርቃቸው ስለሆነ እጃቸውን ከልባቸው ጋር አንስተው ነው የሚሰሙት። ይሹሩን ሆይ ሲል አቤት በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እርሱ የረድኤት ጋሻ ነው፣ የከፍተኛነትም ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። እስራኤልም ተማምኖ ያዕቆብም ተዘልሎ በእግዚአብሔር ለዘላለም ይኖራል። ሙሴ ይሄንን ብሎ ነው የጨረሰው። እንደ እግዚአብሔር ያለ ማንም የለም። አውቀዋለሁ ምድረ በዳውን፣ አውቀዋለሁ ፈርዖንን፣ አውቀዋለሁ ከእናንተ ጋር መኖርን አለ። እንደ እግዚአብሔር ያለ የለም ማንም። ክብር ለእግዚአብሔር ይሁን። አያችሁ፣ እንደ እግዚአብሔር የሚወደኝ የለም፣ እንደ እግዚአብሔር የሚሸከመኝ የለም፣ እንደ እግዚአብሔር የሚታገሰኝ የለም፣ እንደ እግዚአብሔር የሚንከባከብ፣ እንደ እግዚአብሔር የሚጋርድ፣ እንደ እግዚአብሔር የሚጠብቅ፣ እንደ እግዚአብሔር አዳኝ የለም። ውሸት ነው ሌላው። ያለውን የሚያደርግ እግዚአብሔር ብቻ